ናቴ ባሏን ዳረች ደግሳ ብል ይገርማል ማለት የራሷን ባል ከእስልምና ወደ ክርስትና ከመጣሁባቸው ብዙ ምክንያቶች መሃል አይምሮ ውስጥ የሚመጡት ያልኩ እሱ ነው አንደኛው ምክንያት ይሄ ነው ብለህ ነበር። እሺ እናቴ አባቴ ትንሽ ያስቸግራል እና ሌላ ሴት የማግባት ፍላጎት ነበረበት እና እናቴ ደግሞ ቤቷን ለማዳንና ከልጆቿ ጋር በጤና በሰላም ለመኖር ስትል እናትህ እያለች ነው ሌላ ባል የሚያገባው ሌላ ሚስት ማግባት እናቴ እያለች ማለት በህይወት እያለች ሳይፋቱ አንድ ቤት እየኖሩ በልቶ እየጠጣ እየወጣ እየኖረ ማለት ነው አንድ ላይ እየኖሩ እና ይሄ በራሴ እድሜ ስለማስታውሰው ነው። እናት ምን ይሰማቸዋል? እኔ እንጃ እንግዲህ ለእናቴ ዛኔ የነበረውን ክብደት እኔ እሷና እግዚአብሔር ነው የሚያውቁት። እሺ አባቴ ማግባት እንደሚፈልግና በቃ ሲያስቸግራት ምን አረገች? በራሷ እጅ ሽማግሌ ልካ ልጅቷን አስጠይቃ ሚኦ ትባላለች አሁንም ማስታወሳታለሁ ጸይም ቀጭን ነገር ነች። ሽማግሌ ልካ አስጠይቃ ሰርግ ደግሳ የራሷን መኝታ ቤት ለቃ እሷ ወደ ሳሎን ገብታ አባቴ እንዳረችው ማለት ነው። የራሷ አልጋ ላይ የራሷ ጓዳ ላይ አባት ሌላ ሚስት ይዞ እንዲገባ ፈቀደች በራሷ። ለእናቴ በጣም ከባድ ነው። ይሄን ነገር ማወቅ የሚችለው በሷ ቦታ የሆነ ሰው ብቻ ነው። ለምን አደረግሽው ብትላት ምንም አማራጭ የላትም ቤቷን ለማዳን ብቻ ነው እንጂ ወዳ አይደለም እንደ ሴት ካየው ማለት ነው። እና እናቴ ዳረችው። ከተዳረ በኋላም እናቴ እንዲህ ልበል ሰራተኛ ሆነሽ ማለት ትችላለህ። ትሰራለች፣ ታበላለች፣ ታጠጣለች። ለማን ሰራተኛ? ያው ለአዲሷ ሚስት ነው። ትሰራለች፣ ታበላለች፣ ታጠጣለች። የመጀመሪያ ሚስት ለሁለተኛ ሚስት ምን ሆነች? አገልጋይ ሆነች። አገልጋይ እንደመሆን ማለት ነው ለባሏና ለአዲሷ ሚስት። እሷ ተነስታ ወደ ውጭ ወጣ መስራት እስክትጀምር ድረስ እናቴ ግዴታዋ ነው። ቤቷን ለማዳን እስከሆነ ድረስ ግድ ነበረ። አደረገችው። በአንድ በኩል እምነቱም ስለሚፈቅድ ማድረግ ትችላለች። ይሄ ነገር በመጣልህ ብዙ ሰው ምናምን ሊባል ይችላል። በእስልምና ሕግ አንድ ባል የሆነችን ሴት ወዶ ወይ ደግሞ ሌላን ሴት ከወደደ ሀብት ንብረት ካለው እቺኛውን አኑሮ ያቺኛንም የማኖር አቅም ካለው ሳይነግራትና ሳይጠይቃት ሚስቱን ሳያስፈቅድ ሁላ የማግባት መብት አለው። እስከ ስንት? ኦልሞስት 4 ድረስ መብት አለው ማለት ነው። መብት አለው። ባለቤት የመቃወም መብት የላትም። ሚስት ማለት ነው መቃወም አትችልም። ፈቃደኛ ከሆነች ተቀብላ አብሮ መኖር ነው። ያው በእስልምና በእምነቱም ስለሚፈቀድ እናቴ ማድረግ ስለምትችል ያንን ነገር አደረገች ማለት ነው። ብዙም አልቆዩም ከአባቴ ጋር ሚስቱ። እናቴ የቻለችውን አመል መቻል አልቻለችም። ወር ባልሞላበት ጊዜ ምናምን አካባቢ ጥላ ሄደች፣ ጠፋች ልጅቷ። ለምን ጥላ ጠፋች? የፋዘር ባህሪ ነው። ያስቸግር ነበረ ብያለሁ። ድሬሽክና ሁሴን የሚባል እንትን አለ። ያው እንደ ገዳም ነገር በለው ድሬ የሚባል የአምልኮ ስፍራ አለ። ድሬሽክና ሁሴን ያው በአንድ በኩል ግማሾቹ እስልምናንም ይወክላል ብለው ያምኑበታል። ብዙሃኑ ደግሞ ሽርክ ነው እስልምናን አይወክልም በማለትም ይቃረኑታል። ይሄን ድሬ የሚባለው ምናልባት ሰምተህ ከሆነ የሀገራችን ብርቅዬ ሀብት ነው። ወደ ድሬ ጓዝም ምናምንም ስለነበረ በዛም እናቴ ብትቸገርም ነበር አትፈልግም። ቢሆንም አባቴ በዛ ነገር ያስቸግር ስለነበር እቺኛውም አልተስማማችም። ከአባቴ ጋር ልትስማሙ ስላልቻሉ ጥላ ሄደች። እናቴ እንደምትናገረውና እኔ በልጅነት እድሜ እንደማቀው ከልጅቷ ጋር በመስማማት መኖር ችላ ነበር። እናቴ ታጽናናት ነበረ። ፋዘር ሲያስቸግር እናቴ ልጅቷን ታጽናናት ነበር፣ አይዞሽ ትላት ነበረ። ልጅም ስለነበረች ያችኛዋ ማለት ነው። ግን አልሆነም፣ ተለያዩ፣ ጥላ ጠፋች። ከጊዜ በኋላ ነገሮች አለመስማማት ምናምንም እየመጣ አባቴ ትንሽ እናቴን የሚመታት ስለነበረ ከጊዜ ወደ ጊዜ የእናቴና የአባቴ መለያየት መጣ። ሳትፈልግ ልጆቿን ይዛ ከአባቴ ለመለየት ወሰነች። ፍቺ ፈጸሙ። ሀብት ንብረት ተካፈሉ። ይገርማል። አንዳንዴ ቤተሰቦች ሲለያዩ ጉዳቱ እነሱ አይጎዱም። ብዙ ጊዜ የምንጎዳው እኛ ልጆች ነንና እነሱ ቤት ባሌ ጃራ ላይ የገዙትንም ቤት
ሽጠው ተካፈሉ ምናምን ተለያዩ። ይሄ እነሱ በዛው ተዘጋ ማለት ነው። የመለያየት ነገር መጣ። ከዛ በኋላ ነው ወደ ናዝሬት የመጣ ነው እኛ። ጥሩ። ይሄኛው ከእስልምና ወደ ክርስትና ለመምጣት ምክንያት ከሆኑ አንዱ እናት ላይ ይደርስ የነበረው ባስታወሱ ቁጥር አይምሮዬን የሚመልሰኝ እናት ላይ ይደርስ የነበረው በደል ነው። ሶ ይሄ ደግሞ የሃይማኖቱ ስርዓት ያመጣው ጣጣ ነው። ያ አንደኛ 2 3 4 5 6 ብለ ነገርከኝ ነገሮች ነበሩ። እስቲ ንገረኝ። ከዛ በተጨማሪም ደግሞ ያው ኬዙን እንዲህ ውስጥ ለውስጥ ባልሄድም አንድ ኡስታዝ ባላጠፋውት መስክሮብኝ ያስቀራኝ ኡስታዝ መሐመድ ይባላሉ። ያስቀሩኝ እኔን ቁርአን ያስተማረኝ ሰው በሐሰት ያላየውን ነገር አይቻለሁ በማለት ለአንድ ወር እስር እንድዳረግ ያደረገኝ ጊዜ አለ። ያ ነገር እኔን ሁለተኛ ምክንያት ሆኖልኝ ነበር። ምክንያቱም ኡስታዝ ሆኖ መምህር ሆኖ በውሸት መስክሮ አሳስሮኛል። እሺ ሁለተኛው ማለት በጣም ፐርፌክት የመስጂዱ ኢማም የሆነ ሰው ነው። መስጂድ ውስጥ ኢማም ነው፣ በጣም ተሰሚነት ያለው ሰው ያንን ሲያደርገኝ እንግዲህ ማንኛውም ሰው ብትሆን መምህር እንደዛ ካደረገ በኋላ ውሸትነቱን አምነ እያወክ የሱ ሚለህን አሰማም። ያም ነገር ነበረ። ከዛ በኋላ እኔ ሶስተኛ ምክንያት ሆነ ማለት ነው ይሄ ነገር። ከዛ በመቀጠል ደግሞ አጋጣሚ ነገሮች አልሆኑምና ናዝሬት ውስጥ ከዛ ትምህርት ጥሩ ውጤት ነበረኝ ምናምን ኮቪድ መጥቶ በኮቪድ ወቅት ወደ ጅጅጋ ሄድን። ወደ ጅጅጋ ስንሄድ ያው እናቴ ተለይቻ ስለማላቅ እናቴ ለአንድ አመት እኔ ጋር ትኖራለች ሲል ወንድሜ አይሆንም እኔም አብሬት ነው መመጣው ነው ያልኩት እና ወደ ጅጅጋ ሄድኩኝ። ጅጅጋ መኖር ስጀምር ያው እግዚአብሔር አምላክ በብዙ ነገር